እነዚህን 5 ነጥቦች ቼክ ሳታደርጉ ቤት በባንክ እንዳትገዙ። አንድ ሰው በ15 ዓመት በ21% ኢንተረስት 10 ሚሊዮን ብር የሚያወጣ ቤት በባንክ ቢገዛ በየወሩ ለባንኩ ስንት ይከፍላል? እንዲሁም አጠቃላይ ብድሩ ሲያልቅ ምን ያክል ብር ይሆንበታል የሚለውን እሰራላችኋለሁ። እስከ መጨረሻው ተከታተሉኝ። አመሰግናለሁ። አምስተኛውና የመጨረሻው በብዛት ብዙ ሰዎች የሚታለሉበት ቶታል ኮስት አፍተር ኢንተረስቱ ስንት ነው የሚሆነው፣ ለአካባቢው ለገዛውት ቤት ወርዝ ያደርጋሉ የሚለውንም ማየት አለብን ማለት ነው። ምክንያቱም 10 ሚሊዮን ብር የገዛውት ቤት ከወለድ በኋላ 30፣ 40፣ 50 ሊገባ ይችላል። ስለዚህ ኢንቨስትመንቱ ትክክለኛ ኢንቨስትመንት ነው የሚለውን ቼክ ማድረግ አለባችሁ ማለት ነው። አራተኛው ነጥብ early repayment ወይም ደግሞ እናንተ እጃችሁ ላይ ሙሉ ብሩ መጥቶ አንዴ መክፈል ብትችሉና ከተዋዋላችሁበት ጊዜ ቀድማችሁ ብትከፍሉ ባንኩ ምን ያክል ፔናልቲ ያለው ወይም ደግሞ ምን ያክል ሊቀጣችሁ ይችላል የሚለውንም ቼክ ማድረግ አለባችሁ ማለት ነው። ሶስተኛው መንዝሊ ሪፔይመንቱ ነው። መንዝሊ ሪፔይመንቱ ላይ ምንድነው መጠንቀቅ ያለብን? አሁን ካለኝ የኑሮ ዘዴ ጋር ከበጀቴ ጋር አብሮ ይሄዳል ወይ በየወሩ የምከፍለው ነገር የሚለውንም ቼክ ማድረግ አለባችሁ። ሁለተኛው ደግሞ የሪፔይመንት ፔሪዱ። እዚህ ላይ ደግሞ ምንድነው መጠንቀቅ ያለብን? በብዛት አጭር ጊዜ በተበደርን ቁጥር በየወሩ የምንከፍለው ብር ከፍ እያለ ነገር ግን አጠቃላይ የሚወልድብን መጠን ደግሞ ዝቅ እያለ ነው የሚሄደው። ሰፊ ጊዜ በተበደርን ሰዓት ደግሞ በየወሩ የምንከፍለው ሪፔይመንቱ ዝቅ ያለ ነገር ግን አጠቃላይ የሚወልደው ወለድ ደግሞ ከፍ ብሎ ነው የሚመጣው ማለት ነው። የመጀመሪያው ኢንተረስት ሬት ነው። ኢንተረስት ሬት ላይ መጠንቀቅ ያለባችሁ ነጥብ አሁን የሚነገረኝ ኢንተረስት ሬት እስከ መጨረሻው ይቀጥላሉ። የተለያዩ አዋጆች ቢወጡ የባንክ አሰራር ቢቀየር እስከ መጨረሻው በዚህ ኢንተረስት ነው ወይ የሚቀጥለው የሚለውን አንደኛውን ነጥብ እሱን ቼክ ማድረግ አለ። አንድ ሰው በ15 ዓመት በ21% ኢንተረስት 10 ሚሊዮን ብር የሚያወጣ ቤት በባንክ ቢገዛ በየወሩ ለባንኩ ስንት ይከፍላል? እንዲሁም አጠቃላይ ብድሩ ሲያልቅ ምን ያክል ብር ይሆንበታል የሚለውን እሰራላችኋለሁ። እስከ መጨረሻው ተከታተሉኝ። አመሰግናለሁ። የብድሩ መጠን 10 ሚሊዮን ነው የሚሆነው። 21% ወለድ አለበት። መንዝሊ እናርግና ይሄንን እዚህ 180 ወር ነው የሚሆነው። በ15 ዓመት ውስጥ ያሉት ወራቶች 180 ስለሚሆን ማለት ነው። ስለዚህ ይሄ ሰው 183,000 ብር በየወሩ ለባንኩ የሚከፍል ይሆናል ማለት ነው። የተበደረው ወይም እዚህ ጋር ፕሪንሲፓል ብለን የምናየው 10 ሚሊዮን ብሩ ይሆናል ማለት ነው። ኢንተረስቱ ደግሞ 22,951,000 ብር ይሆናል። ይሄንን ምንድነው የምናደርገው? እኛ ደምረን ነው የምናስቀምጠው ማለት ነው። ስለዚህ አንድ ሰው 10 ሚሊዮን ብር የሚያወጣን ቤት በባንክ በ21% ኢንተረስት ቢገዛ 22,951,000 ብር ለብቻ ወለድ ይወልድበታል። ይሄ ማለት 10 ሚሊዮን ብር መግዛት ያለበትን ቤት በ33 ሚሊዮን ብር አካባቢ እየገዛው ነው ማለት ነው።